ሰላም እንዴት ናችሁ? የዩቲዩብ ተመልካቾች ናኦሚ መርሻ ነኝ። ይሄ የኔ ኦፊሻል ቻናል ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በዚህ ቻናል ላይ የእግዚአብሔርን ቃል ሼር አድርጋለሁ። ጸሎቶች አሉን፣ የእግዚአብሔር ቃል እንማራለን፣ ወርሺፕ እናደርጋለን፣ እግዚአብሔርን እናመልካለን። አልፎ አልፎ የስነ ጽሁፍ ጊዜዎች ይኖሩናል። ሰው ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ዛሬ ከኔ ጋር እግዚአብሔርን ቃል እንመለከታለን። አጠር ያለ እግዚአብሔር ቃል ሼር አድርጋችኋለሁ። ከዛ በፊት ግን አጭር ጸሎት እናድርግና ወደ እግዚአብሔር ቃል እንሄዳለን። እንጸልይ። እግዚአብሔር አምላካችንና አባታችን ሆይ እናመሰግንሃለን። እግዚአብሔር ሆይ ስምህን ከፍ እናደርጋለን። አባት ሆይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ በዚህ ጊዜ ቃልህን እንድታስተምረን፣ በቃልህ ጌታ ሆይ እንድትናገረን፣ ቃልህ እግዚአብሔር ሆይ እያለፈ በሰው ልብ ውስጥ እንዲሰራ፣ አንተ የምትሻውን እንዲያደርግ፣ አንተ የፈለግከውን እንዲፈጽም በጌታ በኢየሱስ ክርስቶስ ስም እንጸልያለን። የቃል ጠላቶች በክርስቶስ ስም የታሰሩ ይሆኑ። እግዚአብሔር አባቶ የቃል ያለ መከልከል እንዲገለጥ በክርስቶስ ስም እንጸልያለን። በኢየሱስ ክርስቶስ ስም አሜን አሜን። ዛሬ የምንካፈለው የመልእክታችን ርዕስ ያለው ትንቢተ አብድዩ ላይ ነው። ብዙ ጊዜ ማንሰማው የትንቢት መጽሐፍ ነው። እዚህ መጽሐፍ ላይ ሲሰበክ ሰምቼ አላውቅም። እኔም ላነበው ፕላን አላደረኩም ነበር። ነገር ግን በእግዚአብሔር መንፈስ ምሪት ነው ወደዚህ መጽሐፍ ጥናት የመጣሁት እና ሳነበው ደግሞ የሚያስደንቅ ሜሴጅ ከውስጡ እግዚአብሔር አስተማረኝ። እኔ ያንን ነገር ከእናንተ ጋር ሼር ለማድረግ እፈልጋለሁ። ትንቢተ አብድዩ ስትመለከቱት አንድ ምዕራፍ ነው። ምዕራፉ የሚናገረው ስለ ኤዶሚያስ ነው። ኤዶሚያስ ማለት የኤሳው ትውልዶች ናቸው። ኤሳው እንደምናውቀው የያዕቆብ ወንድም ነው። የያዕቆብ ወንድም ወደ ዘፍጥረት ላይ ስትሄዱ ይስሐቅ ሁለት ልጆች ነበሩት፣ ያዕቆብ እና ኤሳው። ሁለት ወንድማማቾች እንደነበሩ እንመለከታለን። ለዚህ ከያዕቆብ ዘሩ የወጡት ዝርያዎች እስራኤል የሚለውን ስም ይዘው ሲሄዱ፣ ከኤሳው ዘር የወጡት ዝርያዎች ደግሞ ኤዶሚያስ የሚለውን የህዝብ ስም ይዘው እንዲሄዱ እንመለከታለን። ስለዚህ ትንቢቱ ስለ ኤዶሚያስ ወይም ስለ ኤሳው ዘሮች ነው የሚናገረው። ሲጀምር እንደዚህ ይላል። ትንቢት አብድዩ ምዕራፍ አንድ ምዕራፍ ነው ያለው። የአብድዩ ራእይ። ጌታ እግዚአብሔር ስለ ኤዶሚያስ እንዲህ ይላል። ከእግዚአብሔር ዘንድ ወሬ ሰምተናል። መልእክተኛ ወደ አሕዛብ ተልኮ ተነሱ፣ በላይዋ በሰልፍ እንነሳ ብለዋል። እነሆ በአሕዛብ ዘንድ ታናሽ አድርጌሃለሁ፣ አንተም እጅግ ተንቀሃል። በተሰነጠቀ ዓለት ውስጥ የምትኖር ማደሪያህን ከፍ ከፍ ያደረግህ፣ በልብህ ወደ ምድር የሚያወርደኝ ማን ነው የምትል አንተ ሆይ የልብህ ትዕቢት አታሎሃል። እንደ ንስር መጥቀር ብትወጣ ቤትህ በከዋክብት መካከል ቢሆን ከዚያ አወርድሃለሁ ይላል እግዚአብሔር። ስለዚህ በዚህ ምዕራፍ ላይ ስንመለከት እግዚአብሔር በኤዶሚያስ ላይ ወይም በኤሳው ዘሮች ላይ እንደተቆጣ፣ ትዕቢታቸውን እየገሰጸ ያጠፉትን ጥፋት እየተቆጣ፣ ኤዶሚያስ ላይም ደግሞ ፍርድን እየተናገረ የሚሄድበት ምዕራፍ ነው እና ለምንድነው እግዚአብሔር እንደዚህ በጣም የተቆጣው ኤዶሚያስ ላይ ወይም የኤሳው ዘሮች ላይ? ለምንድነው የተቆጣባቸው? ከዛ ውስጥ እኛ ምንድነው የምንማረው የሚለውን ነው የምናየው። እና የዛሬውን የመልእክቱን ርዕስ ምን ብየዋለሁ? የወንድምህ የመከራው ቀን ወይም በእንግሊዝኛ the misfortune day of your brother ወይም the suffering day of your brother፣ የወንድምህ የመከራው ቀን። ስለዚህ እግዚአብሔር በኤሳው ላይ ሲቆጣ፣ በኤዶሚያስ ላይ ሲቆጣ እናያለን። የተቆጣ ዋነኛው ምክንያት፣ እግዚአብሔር የተቆጣባቸው ዋና ምክንያት ምንድን ነው? ኤሳውና ያዕቆብ ወንድማማች ሆነው ሳሉ፣ ኤዶሚያስ የኤሳው ዝርያ፣ የያዕቆብ ሊትራሊ የወንድማማች ከአንድ አባት የተገኙ ሆነው ሳለ፣ ነገር ግን ያዕቆብ ወንድምህ ያዕቆብ በመከራ በሚያልፍበት ጊዜ እሱን መርዳት ሲገባ፣ እሱን ማገዝ ሲገባ፣ ነገር ግን ከጠላት ጋር ተባብረህ ወንድምህን ያዕቆብን ስላጠቃኸው ነው፣ ስለዚህ የተቆጣው እያለ እግዚአብሔር ለኤዶሚያስ ወይም ለኤሳው ዝርያዎች ሲናገር እናያለን። ስለዚህ ቁጥር
10 ላይ ወረድ ብለን እናንብብ። በወንድምህ በያዕቆብ ላይ ስለተደረገው ግፍ እፍረት ይከድንሃል፣ ለዘላለምም ትጠፋለህ። በፊቱ አንጻር በቆምክ ቀን አሕዛብ ጭፍራውን በማረኩበት፣ እንግዶች በበሩ በገቡበት፣ በኢየሩሳሌም ዕጣ በተጣጣሉበት ቀን አንተ ደግሞ ከነሱ እንደ አንዱ ነበርክ። ስለዚህ በዛን ወቅት እስራኤል በተማረከችበት፣ በጠላት እጅ የወደቀችበት፣ አሕዛብ በኢየሩሳሌም ላይ ዕጣ እንደተጣጣሉ በበሯ እንደገቡ ያሳያል። በዛን ወቅት ከጠላት ጋር አብረሃል እያለ ነው እግዚአብሔር የሚወቅሰው ኤዶምያስን። ነገር ግን በመከራው ቀን ወንድምህን ትመለከት ዘንድ፣ በጥፋታቸው ቀን በይሁዳ ልጆች ላይ ደስ ይልህ ዘንድ፣ በጭንቀትም ቀን በትዕቢት ትናገር ዘንድ አይገባም ነበር። በጥፋታቸው ቀን በሕዝቤ በር ትገባ ዘንድ፣ በጥፋታቸው ቀን መከራቸውን ትመለከት ዘንድ፣ በጥፋታቸው ቀን በሀብታቸው ላይ እጅን ትዘረጋ ዘንድ አይገባም ነበር። የሸሹትንም ለመግደል በመንታ መንገድ ላይ ትቆም ዘንድ፣ በጭንቀት ቀን ከእነርሱ የቀሩትን አሳልፈ ትሰጥ ዘንድ አይገባም ነበር። ስለዚህ እግዚአብሔር ኤዶምያስን ወይም ኤሳውን ያዕቆብ ወንድም ሆኖ በመከራው ቀን ግን እሱን በመርዳት ፈንታ አንተ በጥፋቱ ደስ ተሰኘ፣ በወንድም ጥፋት ደስ ተሰኘ። አሕዛብ ሲያጠቁት፣ ጠላቶች ሲያጠቁት አይተህ ልትራራለት፣ ልታዝንለት፣ ልትረዳው፣ ልታግዘው ሲገባ በጥፋቱ ደስ ተሰኘህ ይለዋል። የመጀመሪያ የሚወቀሰውበት ነገር። ሁለተኛ ደግሞ በጭንቀቱ ቀን በትዕቢት ተናገርክ። በወንድምህ የጭንቀቱ ቀን በትዕቢት ተናገርክ። በሱ ላይ የምትፈርድ፣ በሱ ላይ በትዕቢት የምትናገር ሆንክ። ሶስተኛ ደግሞ የሚለው ነገር በወንድምህ የጭንቀቱ ከጠላቱ ጋር ተባብረ ሀብቱን የምትዘርፍ፣ ሀብቱን የምትበዘብዝ ሆንክ ይለዋል። ሌላ ደግሞ ወንድምህ ከጠላት ያዕቆብ ከጠላት ሸሽቶ ለማምለጥ በሚታገልበት ጊዜ እንዲሸሽ ልትረዳው ሲገባ፣ እንዲያመልጥ ልትረዳው ሲገባ መንታ መንገድ ላይ ቆመህ አስጨነከው፣ አሳልፈ ሰጠኸው እያለ በጭንቀቱ ቀን ወንድምህን ለመግደል በመንታ መንገድ ላይ ቆምክ። በጭንቀቱ ቀን ወንድምህን አሳልፈ ሰጠ እያለ እግዚአብሔር ይወቅሰዋል ኤሳውን። ስለዚህ ይህንን ምዕራፍ ሳነብ በጣም ነው የደነገጥኩት። ማለት በዚህ መንገድ ተረድቼው ከዚህ በፊት ስለማላቅ እግዚአብሔርም ሊል የፈለገው ነገር በጣም ግልጽ ሆኖ ስለገባኝ በጣም ነው የደነገጥኩት። የእውነት አውሾክት። ምንድነው ሊያስተምረን የሚፈልገው እግዚአብሔር በዚህ ላይ? ሰዎች ወንድሞቻችን እህቶቻችን በመከራ የሚያልፉበት ቀን አለ። በዛ በመከራ ቀን how do we respond? ሰው በመከራ በሚያልፍበት ቀን፣ ሰው በተጠቃበት ቀን፣ ሰው በወደቀበት ቀን፣ ያ ቀን ለሰው መጥፎ በሆነበት ቀን እንዴት ነው ሪስፖንድ የምናደርገው? በመከራቸው ቀን ወንድሞቻችን፣ በመከራቸው ቀን እህቶቻችን እንዴት ነው ትሪት የምናደርገው? በኃጢአት ወድቀው ቢገኙ ወይ በሆነ ችግርና መከራ ውስጥ ቢያልፉ እንዴት ነው ትሪት የምናደርጋቸው? the way we treat them ወይ ከእግዚአብሔር ዘንድ ቁጣ ያስመጣብናል፣ ወይ ከእግዚአብሔር ዘንድ ባርኮት ያስለቅቅልናል። ኤዶምያስ ወንድሙን ያዕቆብን በጠላት በአሕዛብ በተጠቃበት ቀን ትሪት ያደረገበት መንገድ እግዚአብሔር በኤዶምያስ ላይ እንዲቆጣበትና ፍርድ እንዲፈርድበት ሆናል። ዝቅ ብሎ ስታነቡት ምን ይላል? የያዕቆብ ቤተሰቦች ቁጥር 18 ርስታቸውን ይወርሳሉ እግዚአብሔር ተናግሯልና፣ የያዕቆብ ቤት እሳት፣ የዮሴፍ ቤት ነበልባል፣ የኤሳው ቤት ገለባ ይሆናሉ። ለዚህ ከዚህ የተነሳ ወንድምህን ያዕቆብን ትሪት ካረክበት ነገር የተነሳ እግዚአብሔር ስለተቆጣ እንደ ገለባ ትሆናለህ የሚል ፍርድ ሲፈረድበት እንመለከታለን። ስለዚህ ወንድሞቻችን በችግር በተለያየ ውጣ ውረድ በተለያየ ውድቀት ውስጥ ሲያልፉ እንዴት ነው ሪስፖንድ የምናደርገው? በጥፋታቸው ቀን ደስ የምንሰኝ ነን? በቃ ወደቁ ጎሽ እኔ በለጥኳቸው ከኔ በታች ሆኑ ብለን በጥፋታቸው ደስ እንሰኛለን? በጭንቀታቸው ቀን በትዕቢት በፍርድ እነሱ ላይ እንናገራለን? ድሮም እኮ እሱ እንደዚህ ነው፣ ድሮም እኮ እሷም እንደዚህ ናት፣ ስትመከር እኮ አልሰማ ብላ ነው፣ ነግረናት ነበር። ፈራጆች እንሆናለን። በጥፋታቸው ቀን በትዕቢት እንናገራለን። በጥፋታቸው ቀን ደግሞ ሀብታቸውን ለመዝረፍ እንተባበራለን። ሀብት ነሰሰርሊ የፊዚካሉ ማቴሪያሉ ሀብት ብቻ ላይሆን ይችላል። ስማቸው፣ ሬፑቴሽናቸው፣ አገልግሎታቸው፣ ያላቸውን ነገር ልናሳጣቸው አብረን የምንተባበር ያንን ኦፖርቹኒቲ የምንጠቀም ሰዎች እንሆናለን። ያችን አጋጣሚ
ተጠቅመን አድቫንቴጅ እንወስድባቸዋለን። how do we treat በመከራቸው ቀን ወንድሞቻችን እህቶቻችን እንዴት ነው ትሪት የምናደርገው? በመንታ መንገድ ላይ ቆመን በቃ አንዴ ወድቀዋል ላይነሱ ልምታቸው ብለን የምንመታ ሰዎች ነን። በመንታ መንገድ ላይ ቆመ ጠበከው ይላል። ወንድም ያዕቆብ ከአሕዛብ በሚሸሽበት ጊዜ የሸሹትንም ለመግደል በመንታ መንገድ ላይ ትቆም ዘንድ አይገባህም ነበር ይላል። በጭንቀታቸው ቀን ደግሞ አሳልፈ ሰጣቸው ይላል። በወንድሞቻችን በጭንቀታቸው ቀን በመከራቸው ቀን አሳልፈን የምንሰጣቸው ነን እኛ? እንዴት ነው ትሪት የምናደርጋቸው የሚለውን ነገር ራሳችን ልንጠይቅ ይገባል። የመከራ ቀን ከባድ ቀን ነው። በሰው ህይወት ውስጥ የመከራ ቀን ሲመጣ፣ በሰው ህይወት ውስጥ የውድቀት ቀን ሲመጣ፣ በሰው ህይወት ውስጥ ከባድ ቀኖች ሲመጡ ይፈትናል። ያ ሰው በጣም የሚፈተንበት ጊዜ ነው። የሚገርመው ነገር ደግሞ በእነዚህ አይነት ከባድ ቀኖች ስታልፉ በጣም የሚገርመው ነገር ሰው ሁሉ ከእናንተ ይሸሻል። እኔ በህይወቴ በጣም ቻሌንጅ በሆኑ ነገሮች ባለፍኩበት ጊዜ ሁሉ ሰው ነው ከኔ የሸሸው። ሁሉ ሰው ነው እኔ ላይ ፈራጅ የነበረው። በጣም ጥቂት አንድ ወይ ሁለት ሰዎች ብቻ ነበሩ ከእግዚአብሔር ቀጥሎ ከጎኔ የነበሩት። ሌላ ሁሉ ፈራጅ ነበረ። ሌላ ሁሉ ጣት ጠቋሚ ነበር። ግን how do we treat people? ያ የመከራ ቀን ያልፋል። እነዚህ ሰዎች እግዚአብሔር ረድቷቸው ከዛ ነገር ውስጥ ይወጣሉ። እግዚአብሔር ይረዳቸዋል፣ ያግዛቸዋል፣ ነገ ላይ ይቆማሉ። እኛ ግን እንዴት ነው ትሪት የምናደርጋቸው? በችግር ቀን በሚያልፉበት ጊዜ የእውነት የክርስቶስ ልብ አለን ወይ? የሚራራ ልብ አለን ወይ? የሚምር ልብ አለን ወይ? አይዞህ ወንድሜ አይዞሽ እህቴ ብለን እንባቸውን የምናብስ ነን ወይ? ወይስ ፈራጅ ነን? ወይስ በትዕቢት እነሱ ላይ የምንናገር ነን? ወይስ ያችን ኦፖርቹኒቲ ተጠቅመን ላይነሱ አድርገን የምንመታ ነን? ልባችንን ቼክ ማድረግ ያስፈልገናል። የእውነት የክርስቶስ ልብ አለን? የእውነት ለሰዎች በፍቅር ነው የምንመላለሰው? እግዚአብሔርን መፍራት ይላል እግዚአብሔር ቃል ሲናገር ከክፋት መሸሽ ነው። ክፉን ለሰው አለማድረግ፣ ሰው ላይ ክፉን አለማድረግ ነው አንዱ እግዚአብሔርን መፍራት። እግዚአብሔር ቃል ሲናገር ምን ይላል? በዘካርያስ ምዕራፍ 7 ከቁጥር 8 እስከ 10 እንደዚህ ይላል። የእግዚአብሔር ቃል ወደ ዘካርያስ እንዲህ ሲል መጣ። የሰራዊት ጌታ እግዚአብሔር እንዲህ ብሎ ተናግሯል። እውነተኛን ፍርድ ፍረዱ፣ ቸርነትና ምሕረትን ሁላችሁ ለወንድሞቻችሁ አድርጉ። መበለቲቱ እንዳሃደጉን መጻተኛውን ችግረኛውን አትበድሉ። ከናንተ ማንም በወንድሙ ላይ ክፉን ነገር በልቡ አያስብ። ከናንተ ይላል ማንም ሰው በወንድሙ ላይ ክፉን ነገር በልቡ አያስብ። ቸርነትን አድርጉ፣ ምሕረትን አድርጉ። ሁላችሁ ይላል ለወንድሞቻችሁ ቸርነትና ምሕረት አድርጉ። መበለቲቱን እንዳሃደጉን መጻተኛውን ችግረኛው አትበድሉ። ያ ማለት ከናንተ በኑሮ ያነሰውን ከናንተ ዝቅ ያለውን ሰው አትበድሉት፣ አትጨቁኑት። ደግሞ ከናንተ ማንም በወንድሙ ላይ ክፉን ነገር በልቡ አያስብ ይላል። ዘካርያስ ምዕራፍ 7 ከቁጥር 8 እስከ 10 ላይ ያነበብኩት። ገላትያ 6 ከ1 እስከ 3 ምን ይላል? ወንድሞች ሆይ ሰው ይላል በማናቸውም በደል እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት። አንተ ደግሞ እንዳትፈተን ራስን ጠብቅ። ከናንተ እያንዳንዱ የአንዱን ሸክም ይሸከም፣ እንዲሁ የክርስቶስን ሕግ ፈጽሙ። ምን ይላል? ሰው በየትኛውም በደል ቢገኝ መንፈሳዊ የሆናችሁ እናንተ በየዋህነት በቅንነት መንፈስ ያንን ሰው አቅኑት፣ ወደ መልካም መንገድ መልሱት። ተሳስቶ ቢሆን ከስህተቱ ወጥቶ ወደ ትክክለኛ መንገድ እንዲመለስ እርዱት። መንገድ ስቶ ቢሆን በቀናው መንገድ መልሱት። በዚህ መንገድ ነው ትሪት ልታደርጉ የሚገባው። ስለዚህ ከናንተ እያንዳንዱ የአንዱን ሸክም ይሸከም፣ በዚህ መንገድ ነው የክርስቶስን ሕግ የምትፈጽሙት ይላል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 8 እስከ 9 ምን ይላል? በመጨረሻ ሁላችሁ በአንድ ልብ ሁኑ፣ የሌላው መከራ ለእናንተ እንደሚሆን አድርጉ፣ እንደ ወንድሞች ተዋደዱ፣ ሩህሩሆችና ትሁታን ሁኑ። ክፉን በክፉ ፋንታ ወይም ስድብን በስድብ ፋንታ አትመልሱ። በዚህ ፋንታ ባርኩ እንጂ በረከት ልትወርሱ ተጠርታችኋል። ዋናው ቃል እዚህ ጋር እንድናይ የፈለኩት የሌላው መከራ ለእናንተ እንደሚሆን አድርጉ ማለት የሌላው መከራ ሌላው የሚያልፍበት ነገር ይሰማችሁ፣ ፔናቸው ይሰማችሁ፣ እንደ ራሳችሁ አድርጋችሁ ቁጠሩት። ወይም እዚህ ሀገር ምን ይላሉ? በእነሱ ጫማ ውስጥ ራሳችሁን ከታችሁ እዩት። የሌላው መከራ ለእናንተ እንደሚሆን አድርጉ ይላል። ስለዚህ
እንደ ኤዶሚያስ እንዳንሆን። ኤዶሚያስ ወይም የኤሳው ዝርያዎች ወንድሙ ያዕቆብ ወንድሙ የእስራኤል ዘር በአሕዛብ በመታው ጊዜ በአሕዛብ እጅ በወደቀ ጊዜ በወንድሙ ላይ በትዕቢት የሚናገር ሆነ። በወንድሙ ላይ አሳልፎ ወንድሙን የሚሰጥ ሆነ። ወንድሙ ላይ መንታ መንገድ ላይ ቆሞ ወንድሙን ለመግደል የሚሸምቅ ሆነ። በወንድሙ ጥፋት ደስ ተሰኘ። ያችን ኦፖርቹኒቲ ተጠቅሞ የወንድሙን ሀብት የወንድሙን ንብረት የሚበዘብዝ ሆነ። ስለዚህ በዛ ነገር እግዚአብሔር ተቆጥቶ ኤዶሚያስ የኤሳው ቤት እንደ ገለባ ይሆናል አለ። እነርሱም ያቃጥሏቸዋል፣ ይበሏቸውማል፣ ከኤሳው ቤት ቅሬታ የለውም ይላል ቁጥር 19። ስለዚህ በወንድሞቻችን የመከራቸው ቀን ወንድሞቻችን ማገዝ፣ እህቶቻችን ማገዝ፣ ሰዎች በችግር ውስጥ ሲያልፉ በኃጢአት እንኳን ወድቀው ቢገኙ ፈራጆች እንዳንሆን፣ በትዕቢት እነሱ ላይ የምንናገር እንዳንሆን፣ ነገር ግን አይዞህ አይዞሽ ምንል ምንጸልይላቸው፣ ምናበረታታቸው፣ ምናግዛቸው እንድንሆን ሌላ እንኳን ነገር ማድረግ ቢያቅተን አትሊስት ክፉ አለመናገር፣ ጸጥ ማለት። አጠገባችን ያለውን ወንድማችን ሳንወድ ሩቅ ያለውን እግዚአብሔር እንወዳለን ብንል እንዲያ እንደማይሰራ የእግዚአብሔር ቃል አንደኛ ዮሐንስ ላይ ነግረን፣ አጠገብህ ያለውን ወንድምህን ካልወደድክ፣ አጠገብህ ላለው ሰው ኬር ካላደረግ ሩቅ ያለውን እግዚአብሔርን እንወዳለሁ ብትል ውሸተኛ ነህ ይላልና አጠገባችን ያሉ ሰዎችን በፍቅር መያዝ፣ ምሕረት፣ ቸርነት ለነሱ ማድረግ፣ በውድቀታቸው ቀን እነሱ ላይ አለማላገጥ፣ እነሱ ላይ አለመዘባበት፣ እነሱ ላይ ጣት አለመጠቆም፣ እነሱ ላይ ሐሜት ወሬ አለማውራት። በጣም ሰዎች ያወራሉ፣ በተለይ ክፉ ቀኖቻችሁ ላይ እናንተ ላይ አፉን የማይከፍት የለም፣ እናንተ ላይ የማይናገር የለም። በሌላ ነገር ሊናገሯችሁ የማይደፍሩ ሰዎች እንኳን ክፉ ቀናቸው ላይ በጣም ይናገራሉ። በህይወት ስላለፍኩበት ነው። እና በሰዎች የክፉ ቀናቸው ላይ በትዕቢት እነሱ ላይ አለመናገር፣ ብንችል መጸለይ፣ ብንችል ማገዝ፣ ብንችል ደውለን አይዟችሁ፣ በቃ አይዞሽ፣ ይህ ጊዜ ያልፋል፣ ጸልይልሻለሁ፣ በርቺ። 1 ደቂቃ አይፈጅም፣ 2 ደቂቃ አይፈጅም ከታይማችን ላይ። ግን 2 ደቂቃ ወስደን ለሰዎች ደውለን ለማበረታታት ጊዜ ከሌለን እንዴት ነው ሰዎችን እንወዳለን የምንለው? ፍቅር ተግባር ነው። ፍቅር ወሬ አይደለም። ፍቅር ስብከትም አይደለም። ግን በአክሽናችን የምናሳየው ነገር፣ በተግባራችን የምናሳየው ነገር። እህቴን እወዳለሁ፣ ወንድሜን እወዳለሁ ካልኩ 2 ሚኒትስ ለእህቴ፣ 3 ሚኒትስ ለእህቴ ደውዬ እንዴት ነሽ፣ በረታሽ ወይ፣ አይዞሽ፣ እየጸለይኩልሽ። መደወል ቢያቅተን ቴክስት እንኳን አድርገን እንዴት ነሽ፣ ደህና ነሽ ወይ፣ አም ፕሬይንግ ፎር ዩ፣ አም ቲንኪንግ አባውት ዩ፣ በርቺ፣ አይዞሽ፣ እግዚአብሔር ካንቺ ጋር ነው ማለት አትሊስት ዘሊስት አማውንት የሆነውን ነገር እንኳን ለማሳየት ዳተኞች መሆን የለብንም። እና ሰዎች በተለያየ ነገር ውስጥ ሲያልፉ ወንድሞቻችን የምናግዝ፣ እህቶቻችን የምናግዝ እንድንሆን፣ በወንድማችን የመከራው ቀን ላይ፣ በእህታችን የመከራዋ ቀን ላይ ቆመን ፈራጆች፣ ቆመን ተቺዎች፣ ቆመን ጠቋሚዎች፣ በቃ ያችን ኦፖርቹኒቲ ወስደን ሰዎችን ሬፑቴሽናቸውን ለማጥፋት፣ ስማቸውን ለማጥፋት፣ አገልግሎቻቸውን ለማጥፋት፣ ፖዚሽናቸውን ለማጥፋት የምንቻኮልና ወጥመድ እነሱ ላይ የምንዘረጋ መንታ መንገድ ላይ ቆመን የእነሱን ነገር ለማጥፋት የምንተጋ መሆን የለብንም። እግዚአብሔር በዚህ ነገር ይቆጣል። ተቆጥቶም ደግሞ ፍርድን ያደርጋል። ስለዚህ በኤዶሚያስ ላይ እንደተቆጣ በእኛም ላይ እግዚአብሔር እንዳይቆጣ በወንድሞቻችን በመከራቸው ቀን እንዴት ሪስፖንድ እንደምናደርግ መጠንቀቅ አለብን። እንደ እግዚአብሔር ቃል ኢየሱስ ክርስቶስን እንዳስተማረን ጳውሎስ ምን ይላቸዋል? ኢየሱስ ክርስቶስን እንዲህ አልተማራሉት። ኢየሱስ ክርስቶስ ጋር ስንጠጋ ከኢየሱስ ክፋትን አንማርም። አንዳንድ ሰዎች በጣም ይገርሙኛል። በእውነት እግዚአብሔርን አይተውታል? በእውነት እግዚአብሔር ተጠግተውታል ብዬ ኮሽን አድርጋለሁ። ተግባራቸው ማለት ኮሽን እንዳደርግ ያደርገኛል። ክሩክድነስ ከየት መጣ? ተንኮሉ ከየት መጣ? መሰሪነቱ ከየት መጣ? where do they learn it? ከየት ተማሩት? ዴፊኒትሊ ከክርስቶስ አልተማሩትም። ክርስቶስን ተጠግተናል የሚል ሰው እንዴት እንደዛ አይነት አመጽ ውስጡ ይኖራል? አይገባኝም በእውነት ሃው ወይ ሌላ ነገር ነው የተጠጉት ማለት ነው። ክርስቶስን አይደለም የተጠጉት።
ጌታን ተጠግቶ ሰው ክሩክድ መሆን አይችልም። ጌታን ተጠግቶ ሰው ተንኮለኛ፣ ክፉ፣ መሰሪ መሆን አይችልም። አይደለማ የእሱ ኔቸር፣ የክርስቶስ ኔቸር እንደዛ አይነት አይደለም። ተጠግተ ነው ከሱ ያንን ልንካፈል አንችልም። ወይ ኢየሱስን ፈጽመው አላወቁትም እንደዚህ አይነት ሰዎች። ወደ ኢየሱስ ስንጠጋ ከሱ ፍቅርን ነው የምንካፈለው፣ ከሱ ምህረትን ነው የምንካፈለው፣ ከሱ ቸርነትን ነው የምንካፈለው፣ ከሱ በጎነት፣ ሌሎች ማሰብን፣ የሌሎች ፔን እንዲሰማ ሌሎች እንድንራራ ነው የምንሆነው እንጂ ሌላው ላይ ተንኮለኛ፣ ሌላው ላይ ጉድጓድ የምንቆፍር፣ ሌላው ላይ መሰሪ የምንሆን ከየት ተማርን ነው? ይሄንን ከየት ተማርን? ከክርስቶስ ይሄን አልተማርንም። ስለዚህ ወደ ኢየሱስ ክርስቶስ እንድንመለከት ከእርሱ ምንድን ነው የምንማረው? ከሱ ትህትና እንማራለን፣ ከሱ ፍቅርን እንማራለን፣ ከሱ በጎነትን እንማራለን፣ ከሱ ቸርነትን እንማራለን፣ ከሱ ለሰዎች መራራትን፣ ለሰዎች ቸር መሆንን እንማራለን። ስለዚህ ለወንድሞቻችን ለእህቶቻችን በመከራቸው ቀን መራራትን፣ በመከራቸው ቀን ለነሱ ቸርነት ማድረግን፣ በመከራቸው ቀን ለነሱ በጎነትን ማሳየትን፣ ለነሱ መጸለይን፣ አይዟችሁ ማለትን፣ እንባቸውን ማበስ፣ ማበረታታት፣ ቢወድቁ እንኳን እንዲነሱ መርዳት። አሁን እዚህ ስቴጅ ሰዎች ሲወድቁ በዛው ወድቀው እንዲቀሩ መቀጥቀጥ ነው የተያያዘው ሌላው ሰው እና ነው ወድቀዋል። እስቲ የሚነሱበትን መንገድ እንፍጠርላቸው፣ በጸሎት እናግዛቸው፣ በማበረታታት እናግዛቸው፣ ሊነሱ የሚችሉበትን እንደገና ሊቆሙ የሚችሉበትን መንገድ እንጥረግላቸው። የክርስቶስ ልብ ያ ነው። ስለዚህ ይሄንን ነገር ነው በዚህ አጭር መልእክት ዲስከስ ልናደርግ የወደድኩት። ስለዚህ በወንድማችን የመከራ ቀን፣ በእህታችን የመከራ ቀን how do you respond? እንዴት ነው ለነሱ ሪስፖንድ የምናደርገው የሚለውን ያንዳንዳችን ራሳችን እንድንመለከት በዚህ ቃል ነው። ጌታ ይባርካችሁ። ጨርሻለሁ። ጸልየን እንጨርሳለን። ሃሌሉያ። እግዚአብሔር አባት ሆይ እናመሰግንሃለን ስለዚህ ቃል። ጌታ ሆይ እናከብርሃለን። ቃልህ እውነት ነው። እውነትን ታውቃላችሁ፣ እውነት ደግሞ አርነት ያወጣችኋል ብለሃል። በዚህ ቃል እውነት ራሳችን እንድናይ እግዚአብሔር ሆይ በወንድሞቻችን የመከራ ቀን፣ በእህቶቻችን የመከራ ቀን እንዴት ሪስፖንድ እንደምናደርግ ራሳችን እንድንመረምር፣ እንደ ቃል ያልሆነውን ነገር አስወግደን ከአንተ የተማርነውን ፍቅር፣ ከአንተ የተማርነውን ቸርነት፣ ከአንተ የተማርነውን በጎነት ማሳየት እንድንችል በወንድሞቻችን በእህቶቻችን የመከራ ቀን ላይ በእነሱ ላይ በትዕቢት የምንፈርድ፣ በእነሱ ላይ በትዕቢት የምንናገር፣ እነሱን የበለጠ የምንጎዳ እንዳንሆን፣ ነገር ግን እንባቸውን የምናብስ፣ ለእነሱ የምንጸልይ፣ እነሱን የምናበረታታ፣ የምናግዝ፣ ከወደቁበት እንዲነሱ የምንረዳ እንድንሆን እግዚአብሔር ሆይ እንድትረዳን በኢየሱስ ክርስቶስ ስም እንድታግዘን እንጸልያለን። ስለ ሁሉ እናመሰግንሃለን በክርስቶስ ስም አሜን። አሜን። ጌታ ይባርካችሁ። በሌላ ትምህርት እንገናኛለን። እግዚአብሔር ሰላም ከእናንተ ጋር